ሰላም ውድ የቻናሌ ተከታታዮችን እየለቀቅን እንገኛለን። ዛሬ ደግሞ ሙከራዎችን ከማስቀመጣችን በፊት እንዴት መሬቶችን ማየት እንዳለብን፣ እንዴት መለካት እንዳለብን፣ መሬት ስንለካ ምን እንደሚያስፈልጉን የሚያስፈልጉትን ነገሮች አቶ አዳነ ያብራሩልናል። አቶ አዳነ መሬት ከመለካታችን በፊት ወደ ማሳ ስንወጣ ምን ምንድነው የሚያስፈልጉት? ያው አቶ አዳነ ለማስተዋወቅ ሲኒየር ቴክኒሻን ናቸው። በዚህ በወለታ ግብርና ምርምር ማዕከል ለ40 ዓመት አገልግለዋል። ሌአውት ላይ፣ ዲዚዝ ስኮሪንግ ላይ፣ እያንዳንዱ የዳታ ማኔጅመንት ላይ በጣም ረጅም ዓመት እድሜ ያላቸው ናቸው። ዛሬ የመሬት አለካክ እንዴት ራይት አንግል እንደሚወጣና ማሳ ላይ ከመውጣታችን በፊት ምን ይዘን መምጣት እንዳለብን ያሉትን እቃዎች ገለጻ ያደርጉልናል። ምን ነው የሚያስፈልጉት አቶ አዳነ? እሺ፣ አመሰግናለሁ አቶ እንዳሻው። ስለዚህ ይህንን አሁን ፊልድ ስንመጣ ያው ገመድ ያስፈልገናል አንድ። ከዛ ቀጥሎ ችካል አለ፣ ችካሎች ያስፈልጉናል። ከዛ ሞደሻ ያስፈልገናል። ከዛ ሜትር፣ ይሄን ሜትር ደግሞ ያስፈልገናል። ወረቀት ወሳኝ ነው፣ እስክሪብቶም ወሳኝ ነው። እነዚህ እቃዎች ማቴሪያሎቹ ደግሞ በሙሉ ወሳኞች ናቸው። ስለዚህ ከዛ ቀጥሎ ስለዚህ ያለውን የምንጠቀማቸው ማቴሪያሎች እነዚህ ይመስላሉ። ቀጥሎ እንዴት ሌአውት 345 ራይት አንግል እንዴት እንደምናወጣ በተጨማሪ ገለጻ ያደርጉልናል። አመሰግናለሁ። እንግዲህ ይሄ የሌአውት ሲስተም ነው። ሌአውት ላይ መሬት ስትመርጥ መጀመሪያ ስትሬት መሆኑን ቦታውን ትመርጣለህ። መሬት ከመረጥክ በኋላ ይሄን ገመድ እዛች ካልቸክለ እዚህኛውም ካልቸክላለህ። ይሄንን ገመድ የምናስረው ገመድ ቤዝ ይባላል። ይሄንን ችካልና ያችካል ስትሬት አድርገህ ይሄንን ቤዙን ተከትለህ ነው ሌአውት የምታወጣው። ከዛ ገመዱ ታስረዋል። እዛ አሰርኩት። ከታሰረ በኋላ አሁን ወደ ራይት አንግል ትሪያንግል የሚባለውን ሲስተም የመሬት አቀማመጥ የመመራን ራይት አንግል ነው። አሁን ራይት አንግል ላነሳ ነው እና አንድ ልጅ 7 ያዝ፣ ገመድ ላይ 7 ይዛለህ፣ ውረድ። ኦኬ። እዚህ ዋናው ቤዙ ችካል ላይ ስንት ነው የሚያዘው? አሁን ይሄ ስንት ቁጥር ላይ ነው? በቤዝ ችካል 3 ነው። 3 ኦኬ። እዚህኛውን ደግሞ ከዚህ ከችካል ከ0 እስከ ችካል 3፣ ከዛ ከ3 ጀምሮ ደግሞ እዛ ገመድ ላይ ያለውን ደግሞ 7 ልጁ እስከያዘበት ገመድ ላይ አናት ላይ ያስቀመጠው 7 ነው፣ 7 ቁጥር። ከዛ ቀጥሎ እንደገና 5 ነው። አሁን እነዚህ ሲደመሩ 3 ሲደመር 4 ሲደመር 5 እያለ ነው የሚሄደው። አሁን ይሄ 3 ስኩዌር ይባላል በትምህርት ቤት ስንማር በቲዮሪ። ይሄ 3 ስኩዌር ነው። ያ 4 ስኩዌር ነው። ይሄ 5 ስኩዌር ነው። አሁን 3 ስኩዌር 3 ጊዜ 3 9 ነው። 4 ጊዜ 4 16 ነው። 5 ጊዜ 5 25 ነው። 9 ይሄ 9 ነው። 16 ሲደመር 25 ነው። ይሄ 5 ጊዜ 5 ደግሞ 25 ነው። 25 ይሆናል 25። አሁን ይሄ ስትሬትን አስቀምጬ እዚህ ከዚያ በኋላ እዚህ ችካል ቸክያለሁ። እቺን ችካል እንደዚህ ነው ተክላት መሬ ነች። እዚህኛዋን በቃ አንግሏን እዚች እንደዚህ ተክላታለሁ። ልክ በዚህኛዋን ነው የምንመራው። ስለዚህ ከዛ በኋላ ወደ ታች የምንለካውን እሷ ችካል ነች የምትመራ ማለት ነው። በቃ እቺን 0 ያዝ። አሁን 0 ያዝ። እዚህ ዋናው ቤዙ ላይ ችካሉ ላይ 0 እንይዛለን። አዎ አድሮ በውጭ በኩል በቃ ስትሬት ልክ ያቺኛዋን አንግሏን ያስቀመጥኳት ችካል እሷን ተመርቼ ነው እንደዚህ የምሄደው። እንዲህ እሄዳለሁ። ከዚያ በቃ እንደዚህ ወርዳለሁ። እንደዚህ እቸክላለሁ። የምትፈልገውን መጠን አሁን የምፈልገውን መጠን ቸክዬ ከዚያ በኋላ 4 ማዕዘን እየደመርን 4 ማዕዘን እናወጣለን። የምንፈልገው የመሬት ልኬት ልኬቱን አይቼ እንደየሙከራው ከዚያ 4 ማዕዘን እንደዚህ ከዚያ በኋላ እንትን እናደርጋለን። ከዚህ በዚህ ያለው ስንት ሜትር እንደሆነ እንለካለን። ከዛ እዚህ ያለውን ሜትር እንለካለን። ከዚያ በኋላ 4 ማዕዘን ደምረን 4 ማዕዘኑ እንዘጋለን። በዚህ ሲስተም ነው። ከዚያ በኋላ ችካሎች እንደረድራለን። ኦኬ።